ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበረውና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች ሊዮኔል ሜሲ በዛሬው ዕለት የአሜሪካ ሜጀር ሊግ ሶከር ጎልደን ቦት አሸናፊ መሆኑንና ሽልማቱንም እንደምትመለከቱት በዛሬው ዕለት ተቀብሏል። በ29 ጎሎች እንግዲህ የሜጀር ሊግ ሶከር ጎልደን ቦት አሸናፊ ሆነው ሊዮኔል ሜሲ አሁን ላይ ታዲያ በአጠቃላይ በሊግ ደረጃ የጎልደን ቦት አሸናፊነቱን ወደ 9 ከፍ አድርጎታል። እንደምትመለከቱትም 2009-10 ጀምሮ ላለፉት 16 ዓመታት ያክል ለ9 ጊዜ ማለት ነው የጎልደን ቦት አሸናፊ መሆኑ ተረጋግጧል። የከጀራው የምትመለከቱት አሰቃቂ አደጋ እዚሁ አዲስ አበባ ሶራምባ አካባቢ ዛሬ ማለት አርብ ጥቅምት 14 2018 ዓ.ም ያጋጠመ ነው። እናም እንደምትመለከቱት ነው በጣም አሰቃቂ አደጋ ነበር ያጋጠመው። በጣም የሚገርመው ነገር ደግሞ ከዚህ ከተገለበጠ መኪና ውስጥ እዚህ አሰቃቂ አደጋው ሲነዳው የነበረው ሹፌር ምንም ሳይሆን ነው የወጣው፣ ምንም ጉዳት ሳይደርስበት ማለት ነው። የቲክቶክ ክሬቲቭ አዋርድ ድምጽ መስጠት አሁንም እየሄደ ነው። ስለዚህ ሁላችሁም ገብታችሁ ይህንን ሊንክ በመጠቀም እስካሁን ቦታ ያደረጋችሁ ሰዎች ገብታችሁ ድምጻችሁ ደርሰናል። ደጋፊዎች እንግዲህ አይዟችሁ፣ አይናችሁን ያዙ። ጋብሪኤል ተጎድቷል፣ ጉዳት ላይ ነው። እናም ለክሪስታል ፓላስ ጨዋታ ይደርሳል አይደርስ የሚባለው ነገር አጠራጣሪ ነው። እናም ጋብሪኤል ከፊትነስ ጋር የተያዘ ችግር አጋጥሞታል ተብሏል። ፊት አይደለም ተብሏል። እናም አርሰናል አትሌቲኮ ማድሪድን 4-0 ያሸነፈበት ጨዋታ ላይ እንደምታውቁት ተቀይሮ ወጥቶ ነው። አርቴታ በዛሬው ዕለት እንዳሳወቀው ከሆነ ለፓላሱ ጨዋታ መድረሱ አጠራጣሪ ነው ተብሏል። የአርሰናል የተከላካይ ጥንካሬ አንዱና ዋነኛው ጋብሪኤል ነው። እንደምታውቁት በዚህ ዓመት አርሰናል ጠንካራ ጎኑ ከሚባለው መካከል አንዱና ዋነኛው መተከላከል ነው። እናም በዚህ ዓመት አርሰናል በ8 ጨዋታ 3 ጎል ብቻ ነው የገባበት። ሁለቱ ጨዋታ ላይ ደግሞ ጭራሽ አልተሞከረበት። እናም ቼልሲ 2004-2005 ላይ ያስመዘገበውን 15 ጎል ብቻ ገብቶበት ሙሉ ዓመቱን ያጠናቀቀው ሪካርድ አለ። እሱን ይሰብሯል እያሉ ነው። አንተም ታስባላችሁ አርሰናል ይሄንን ይሰብራል ወይስ አይሰብርም? ግምታችሁን ኮሜንት ላይ ያሳውቁ። አርቴታ ዛሬ በሰጠው መግለጫ ላይ ጋብሪኤል ከአትሌቲኮ ማድሪድ ጨዋታ በኋላ ፉል ትሬኒንግ ወይም ደግሞ ሙሉ ትሬኒንግ አልሰራም፣ በቀጣዮቹ 24 ሰዓትም ውስጥ አቬይለብል ይሆናል ወይም ደግሞ ይደርሳል ወይስ አይደርስ የሚለውን ነገር የምናውቅ ይሆናል። አርሰናል ደጋፊ መሆናችሁ ሁላችሁም ይሄንን ሊንክ በመጠቀም ገብታችሁ የቲክቶክ ክሬቲቭ አዋርድ ላይ ቤስት ኢንፎርማቲቭ ኮንተንት ዘርፍ ላይ ድምጻችሁ ውስጥ ሊንኩ ተጠቅማችሁ ከገባችሁ በኋላ ሙሴ ሰለሞን የሚለውን ፈልጋችሁ ስክሮል አድርጉት። ከዛ በኋላ እዛ ጋር ቦታ አላችሁ። የንግድ ቤት ኖሯችሁ በተለይ ደግሞ ይሄ ሱቆችና በሞባይል ባንኪንግ የምትቀበሉ ሰዎች ካላችሁ ማለት ነው በንግድ የተመዘገበ የባንክ አካውንት ኖራችሁ ነገር ግን የምትቀበሉት ሂሳብ ሲከፈላችሁ ሂሳብ የሚከፈልበት አካውንት የግላችሁ ከሆነ ወይ ደግሞ ወደ ሶስተኛ ሰው ብታስገቡ ከሆነ እናንተ ላይ እርምጃ ሊወሰድ የሚያስታወቅ የኢትዮጵያ ብሔራዊ ባንክ ሲሆን ባደረጋቸው ምርመራም ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶች፣ ግለሰብ ነጋዴዎች ለንግድ ስራቸው ተብሎ የተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጭ የግል ባንክ ሂሳባቸው ወይም ደግሞ ሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጡ። የሚያሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር በመሆኑ ከዚህ በተጨማሪ ደግሞ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችን፣ የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም ደግሞ የተገናኙ ሊሆኑ ይችላሉ። እነዚህን መሰል ተግባራትንም ለመግታት አስፈላጊውን የተቀናጀ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታውቋል። እዚህንን ቪዲዮ በዚህ መልኩ ለሚጠቀሙ ጓደኞቻችሁና የንግድ ቤቶች ላላቸው ሰዎች ላኩላቸው። እስካሁን ድረስ ቲክቶክ ክሬቲቭ አዋርድ ላይ ሰዎች ድምጽ ለመስጠት የሚፈልጉ ሲሞክሩ እኔ ጋር ገብተው ሙሴ ሰለሞን የሚለውን መርጠው ቮት ሲያደርጉ እንደዚህ ሎድ ፊልድ የሚል ይመጣላችሁ። ድምጻችሁ መስጠት የምትፈልጉ ሰዎች ቴሌብር ላይ ተገባላችሁ። ከዛ በኋላ አፕስ ሚሎ ጋር ትሄዱና ወደ ታች አድርጋችሁ ቲሲኤ እኔ ወደ ላይ ስላደረኩት ነው ይሄ እዚህ አካባቢ ነው የሚሆነው ብዙ ጊዜ ቲሲኤ 2025 ሚሊዮን ላይ ገብታችሁ ቤስት ኢንፎርማቲቭ ሚሊዮን ጋር ሄዳችሁ ሙሴ ሰለሞን ለሚለው ድምጽ መስጣችሁን ደረሱ። ሊዮኔል ሜሲ እግር ኳስ አያቆምም። ቢያንስ ለቀጣዮቹ 3 ዓመታት የምንመለከተው ይሆናል በኢንተር ማያሚ ቤት ውስጥ። የስምንት ጊዜው የባላንዶር አሸናፊ ሊዮኔል ሜሲ እስከ 2028 ድረስ በኢንተር ማያሚ የሚያቆየውን ኮንትራክት ፈርሟል። እናም በዚህ ክለብ በመጫወቴ ደስተኛ ነኝ። እዚህ በመቆየቴና ከፕሮጀክቱም ጋር አብሬ በመቆየቴ በመቀጠሌ ደስተኛ ነኝ። እና ማያሚ ፍሪደም ፓርክ ስቴዲየም ማለትም ይሄ ፎቶ የተነሳበት ስቴዲየም ማለት ነው እስከሚያልቅ ድረስ ጓጉቻለሁ፣ አልቆም በዛ ውስጥ እስከምጫወት ድረስ ናፍቆኛል ሲል መልእክቱን አስተላልፏል። የሜሲ ደጋፊዎች በሙሉ ባዮ ላይ ያለው ሊንክ ተጠቅማችሁ ቮት ማድረግ እንዲደርስ 11 እና 12ኛ ክፍል ተማሪዎች ከሰኞ እስከ ሰኞ መማራችሁ እርግጥ እየሆነ ይመስላል። ባለፈው 12ቶች ብቻ ነበር ያልኳችሁ፣ አሁን 11ኞችም ጭምር እንደሆነ እየተነገረ እና እስካሁን ድረስ ትምህርት የተነግሯቸዋል ብዬ አስባለሁ። እና እንደሰማሁት ከሆነ ከ11 ከ12 25% ተማሪዎቹ ቶፕ 25 የሚባሉት ከፍተኛ 25% ውስጥ የሚገቡ ተማሪዎች ይመረጣሉ። ከዛ በኋላ ከሰኞ እስከ ሰኞ ይሆናል ክላስ። እሁድ አይ ቲንክ ግማሽ ቀን ነው። ከዛ በተጨማሪ ደግሞ በፈረቃ ይሆናል መሰለኝ ሰኞ ሮብ አርብ ይሆንና ከማክሰኞና ሐሙስ ውጪ ያለውት ቀናቶች ማለት ነው ሰኞ ሮብ አርብ እና ቅዳሜ መሰለኝ ካልተሳሳትኩኝ የተለየ ሰዓት ነው የሚኖራቸው። ለምሳሌ 1 ሰዓት ጀምሮ 12 ሰዓት ነው የሚያልቀው። ብቻ እንደዚህ አይነት ነገር ከምን ጋር ተያይዞ እንደሆነ አልገባኝም ያ ምክንያት። እስካሁን ድረስ 11 እና 12ኛ ክፍል ተማሪዎች ይሄ ነገር ተነግሯቸዋል ብዬ አስባለሁ፣ እርግጠኛ ነኝ። ምክንያቱም ብዙ ተማሪዎች ይሄን ነገር በውስጥ መስመር ሲልኩልኝ ነበር። ከትምህርት ቤት ይለያል የሰማሁት ነገር። አንዳንዱ ጋር ቶፕ 25% ተመርጠው ነው 11ኛ ክፍልና 12ኛ ክፍል ሁለቱም ደረጃ ላይ ያሉ ተማሪዎች ይሄ ነገር የሚተገበር። ብዙ ጋር ተመሳሳይ ሆነው ወይም ደግሞ ሁሉም ጋር የማይለዋወጥ የሰማሁት ከሰኞ እስከ ሰኞ መማራችሁ እሁድ ግማሽ ቀን ነው የሚሆነው፣ ሰዓት አላችሁ፣ በፈረቃ ነው የሚሆነው። ቶፕ 25% የተባሉት ደግሞ ከሆነ ትምህርት ቤት ይለያያል። ስለዚህ 11 እና 12ኞች ይህንን እንዲያውቁ ይህንን ቪዲዮ ላኩላቸው፣ ለብዙ ሰዎች ሼር አድርጉት። ያው ሰሞኑን አካውንቴ እንደሆነ አላውቅም
በጣም ተይዟል ስላችሁ በጣም ተይዟል። ሰው ብዙ ጊዜ ሪፖስት አድርጉ። ዋናው ቁም ነገር ደግሞ የቮቲንግ ጉዳይ ነው። ስለዚህ ሁላችሁም ገብታችሁ ድምጻችሁ መስጠታችሁ እንዳትረሱ። ባዮ ላይ ያለው ሊንክ መጠቀም ትችላላችሁ። ይመቻል። የታራሚዎች ቁጥር በከፍተኛ ሁኔታ ሊቀነስ ነው ወይም ደግሞ እስር ቤት ውስጥ ያሉ ታሳሪዎች ሊቀነሱ ነው። ለነሱም አማራጭ ቅጣትን ለመተግበር እየታሰበ እንደሆነ ታውቋል። ይህን መተግበር የሚያስችል ረቂቅ አዋጅ በቅርቡ ለፓርላማ የሚቀርብ ይሆናል። እናም የፍትህ ሚኒስትር በእስር የሚቆዩ ታራሚዎችም ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታውቋል። የአዋጅም ረቂቅ በቅርቡ ለተወካዮች ምክር ቤት ይቀርባልም ተብሏል። እናም ባለፈው ዓመት ከተደረገው የቁጥጥርና የክትትል ስራ መካከል በክፍተትነት የታየው ጉዳይ ከእናቶቻቸው ጋር በማረሚያ ቤት የሚቆዩ ህጻናትን የሚመለከተው አንዱ ነው ተብሏል። በማረሚያ ቤት ከእናቶቻቸው ጋር ያሉ ህጻናትን በሚመለከት በጣም ከፍተኛ ጥረት እየታየ ነው። በመንግስት ደረጃ በጀት አይመደብላቸውም፣ ግን ብዙ ህጻናት አሉ። እናም ለዚህ ጥያቄ መልስ የሆነው ከእናቶቻቸው ጋር ታስረው የሚገኙ ህጻናት ጉዳይ በጣም ቴክኒካል ነው ተብሏል። እናም የተነሳው ሀሳብ እንደ ቴካዌ በመውሰድ በሚመለከተው አካል ማጣራት እንደሚደረግበትም ታውቋል። በዚህ ሰዓት ትምህርት ሚኒስቴር ለተማሪዎች፣ ለተማሪ ቤተሰቦች፣ ለመምህራን፣ የትምህርት ቤት አመራሮችም እንዲሁም ደግሞ በአጠቃላይ ለማህበረሰቡ አንድ መረጃን አጋርቷል። በዚህም ታዲያ በ2018 ትምህርት ዘመንም የ12ኛ ክፍል ፈተና ዝግጅትና አስተዳደርን አስመልክቶ ይፋ የሆነ ሲሆን ስለዚህም ለሀገር አቀፍ ፈተና የምትዘጋጁ ሰዎች ይዘቶቹ ይፋ ሆነዋል። ልንገራችሁ። የትምህርት አይነቶችን አስመልክቶ በወጣው መረጃ ለናቹራል ሳይንስ ተፈታኞች የትምህርት አይነቶቹ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ሲሆኑ እንዲሁም ደግሞ ለሶሻል ሳይንስ ተማሪዎች ደግሞ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ መሆናቸውን ይፋ ሆኗል። ፈተናውም ታዲያ ከ9ኛ እስከ 12ኛ ክፍል ደረጃዎችና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች እንደሚያካትትም ተገልጿል። ከዚህ ባለፈም ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነቶች ፈተናው በአዲሱ ትምህርት ስርዓት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነት ፈተናዎች ከቀድሞውና ከአዲሱ ስርዓት ትምህርቶች የጋራ ይዘቶች ብቻ አካቶ እየተዘጋጀ ይገኛል ተብሏል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ የሚዘጋጅም ይሆናል ተብሏል። የፈተናው አስተዳደር በበየነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበየነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበየነ መረብ ለመፈተን ሊያዘጋጁ እንደሚገባ የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ መግለጹን ተመልክቻለሁ። ቀደም ብሎ ድምፃዊት የነበረችውና አሁን በዝማሬዎቿ የምናውቃት ዘሪቱ ከበደ አሁን ላይ በፌስቡክ በተለይ መነጋገሪያ መሆኗን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በመጽሐፏ ላይ ከብዙ ወንዶች ጋር እተኛ ነበር የሚል ነገርን ጽፋለች በሚል በማህበራዊ ሚዲያ ላይ ተሰራጭቶ ብዙዎችም መጽሐፏን ያነበቡም ያላነበቡም ሲቀባበሉ ተመልክተናል። ምናልባትም ከልጅነት እስከ ልጁነት የተሰኘውን መጽሐፏን ያነበባችሁ ሰዎች እዚህ ጋር ልታገዙ ትችላላችሁ። እንደዚህ አይነት ነገር እኔ መጽሐፉን ደጋግሜ አንብቤዋለሁ፣ ነገር ግን አልተከሰተም። እንደዚህ አይነት ነገርም አላለችም። ባት እዚህ ጋር እንደምታዩት እኔ በጣም የፍቅር አድናቂ ወይም ደግሞ ሮማንቲክ የሆኑ ነገሮች የሚመቹ ሰዎች ነበርኩ፣ እንዲሁም ደግሞ ወደ አካላዊ ወደ ሆነው ግንኙነት ለመግባት ግን የማልደፍር ነኝ የሚል እዚህ ጋር በግልጽ አስፍራለች። የፍቅር ህይወቷንም የተወሰኑ ዳሳ ነበረ። እነዚህ ነገሮች ታዲያ ከብዙ ወንዶች ጋር ተኝቼ ነበር በሚል እንዲተረጎምባት ያደረገ ይመስላል። እዚህ ባለፈም ሌላው ደግሞ እዚህ መጽሐፍ ውስጥ ሊወጣ የሚችለው ምናልባትም ይህ እዚህ ጋር ከላይ የምትመለከቱት ሊሆን ይችላል። ነገር ግን ዘሪቱ ከበደ በመጽሐፏ ላይ እኔ እንዳነበብኩትና እኔ እንዳስተዋልኩት ከሆነ ብዙዎችም እዚህ ጋር ሲያጋሩት እንደተመለከትኩት ከሆነ ከብዙ ወንዶች ጋር ተኝቻለሁ የሚል አንድም ቦታ ንግግር አላደረገችም። እስቲ እናንተም ያነበባችሁ ካላችሁ ሀሳባችሁን ኮመንት ላይ ያሳውቁኝ። ማንበብ ደግሞ የምትፈልጉም አንብባችሁ እንደዚሁ ሀሳባችሁን ስጡበት። ነገራችን ላይ ቮት አልሰራ ላይ ስትሉ የነበራችሁ አሁን ቮት እየሰራ ይገኛል። ባዮ ላይ ባለው ሊንክ በኩል በቀጥታ ገብታችሁ ብሩክን መምረጥ ትችላላችሁ። ሰዎች እንግዲህ የቲክቶክ ክሬቲቭ አዋርድ 3ኛው ዙር ማለት ነው። በዚያም ዓመት ሃትሪክ የምንሰራበት ማለት ነው። እሱ ቮቲንጉ ተጀምሯል። ከአሁን ሰዓት ጀምሮ ገብታችሁ ቮት ማድረግ ትችላላችሁ። ሁላችሁም ይህንን ቪዲዮ ስታዩት ብዙ ሰዎች ጋር ይደርስ። ይህንን ቪዲዮ ሪፖስት አድርጉት። ብዙ ጊዜ ኮፒ ሊንክ አድርጉት። በጣም ለብዙ ሰዎች ለጓደኞቻችሁ ላኩላችሁ። እነሱ ራሱ ሪፖስት ያድርጓችሁ ብዙ ሰው ጋር እንደምታውቁት ሰሞኑን አካውንቴ ችግር ላይ ነው። ስለዚህ ቮት የምታደርጉበት ሁለት መንገድ ልንገራችሁ። አንደኛው ዌብሳይቱ ላይ ሄዳችሁ፣ ሁለተኛው ደግሞ ቴሌብር ላይ ሄዱና ከዛ አፕስ የሚለው ላይ ገብታችሁ እዚህ ጋር TCA 2025 የሚለው ውስጥ ገባል። ሁለቱም ገብታችሁ መንገዱ ተመሳሳይ ነው። ወደዚህ ወስዳችኋል። ቮት ነው የሚለውን ትነኩታላችሁ። ከዛ በኋላ እሱንም ስክሮል አድርጋችሁ ቤስት ኢንፎርማቲቭ ኮንተንት የሚለውን ፈልጋችሁ ትመርጡታል። ከዛ ያው ኤም ስለሆነ ስሜ ሙሴ ሰለሞን ስለሆነ ወደታች መፈለግ አለባችሁ። ወደታች ፈልጋችሁ ሙሴ ሰለሞን የሚለው ጋር ትሄዳላችሁ። ትነኩታላችሁ። እሱን ከነጋችሁትም በኋላ ኮንፊርም ቮት የሚላለ ቮት ማድረግ ትችላላችሁ። እንደነካችሁት የሚያስመርጣችሁ 3 ምርጫ አለ። የመጀመሪያው አንደኛው በነፃ ቮት የምታደርጉበት ነው። ሁለተኛው 20 ብር ከፍላችሁ በአንድ ካታጎሪ 3 ቮት የምትሰጡት ነው። 50 ብር ከፍላችሁ ደግሞ በአንድ ካታጎሪ 5 ቮት የምትሰጡበት። የመጀመሪያው ወይም ደግሞ አንድ ሰው ቮት ለማድረግ ያው ምንም አያስፈልጋችሁም። ለሁሉም ካታጎሪ አንድ ሰው ቮት ማድረግ ይችላል። ብቻ እንደነገርኳችሁ ቴሌብር ላይ ወይም ደግሞ ዌብሳይቱ ላይ በመግባት ቮት ማድረጋችሁን እንዳትረሱ። ዌብሳይቱን አስቀምጥላችኋለሁ እኔ ፕሮፋይል ባዮ ላይ ቤስት ኢንፎርማቲቭ ኮንተንት የሚለው ውስጥ ገብታችሁ ሙሴ ሰለሞን የሚለውን ፈለጋችሁ እዛ ላይ ቮት ማድረጋችሁ እንዳትረሱ። የሁላችሁም ትብብር እዚህ ላይ ያስፈልገኛል። ያው ይሄ ነው ዋናው ነገር። ስለዚህ ሁላችሁም ትብብራችሁን በዚህ ያሳዩ። ይህንን ቪዲዮ እንዳልኳችሁ በጣም ብዙ ጊዜ ሼር፣ ኮፒ ሊንክ አድርጉት። ብዙ ሰዎችም ጋር ይደርስ። በጣም ሪፖስት አድርጉት። ለጓደኞቻችሁም ላኩላችሁ። እዚህ ምስል ላይ ማን ተመለከታቸው? የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አይመስሉ? ያቸው አቶ መለስ ናቸው። ይሄ ቪዲዮ ይሄ ነው።
ማንን ይመስል ይሄ ቪዲዮ እዚህ ቲክቶክ ላይ ሰሞኑን መነጋገሪያ ሆኗል እና አንዳንድ ኮንስፓይረሲ ቲዮሪ እያሳሰ እና አቶ መለስ ራሳቸው ናቸው የሚሉ ከዛ ላይ የተነሳ ፎቶ ይሄንን ይመስላል። አቶ መለስ ዜናዊን ይመስላሉ። በእርግጥ ይመስላሉ። ሁላችሁ እንደዚህ ነገር ስታዩ ሁለት ነገር አለ። አንደኛው ቪዲዮ ኤአይ ሊሆን ይችላል። ይሄ ነገር ኤአይ አይመስለኝም። እኔ እስካሁን ድረስ ቼክ ባደረኩት ኤአይ አይደለም። ሌላኛው ነገር ደግሞ ምን መሰላችሁ? ዶፕልጋንገር የሚባል ነገር አለ። እናንተን የሚመስሉ ሰዎች ማለት እና አሁን ለምሳሌ እኔን የሚመስሉ ከ5 እስከ 7 ሰዎች አሉ እዚህ ምድር ላይ ተብሎ ይታሰባል። እናም ብዙ ጊዜ የፊልም ሰሪዎችን ብዙ ጊዜ አስተውላችሁ ከሆነ የእነሱ ዶፕልጋንገር ይወጣሉ። ይሄ ሰውና ይሄ ሰው አንድ አይደለም ምናምን። እኔ ራሱ ብዙ የሰሩት ቪዲዮ ለዛም ሊሆን ይችላል። ስለዚህ ይሄን ነገር እንደዛም ብላችሁ አስቡ። ሌላኛው ነገር ደግሞ ያው ቲክቶክ ክሬቲቭ አዋርድስ ቮቲንግ ተጀምሯል የዚህ ዓመት። ስለዚህ በዚህ ዓመት ሃትሪክ መስራት አለብን። ስለዚህ ገብታችሁ ቤስት ኢንፎርማቲቭ ኮንተንት ድምጻችሁ መስጠታችሁ እንዳትረሱ፣ ቮት ማድረጋችሁ እንዳትረሱ። ፕሮፋይል ላይ ግቡና ፕሮፋይል ላይ ብዙ ጊዜ ኮፒ ሊንክ አድርጋችሁ እዚህ ጋር ይሄ ባዮ ላይ ያለው ሊንክ አለ tca.com ካታጎሪ 11 የሚለው እሱ ውስጥ ትገባላችሁ። እዛ ስክሮል አድርጋችሁ ያው ኤም ስለሆንኩኝ ታች ነው የምኖረው። ስለዚህ ሙሴ ሰለሞን የሚለው ጋር ሄዳችሁ እሱ ጋር ድምጻችሁ መስጠት ትችላላችሁ። ይሄ ቪዲዮ ሁሉን ሰው ጋር እንዲደርስ ይሄን ቪዲዮ ሪፖስት አድርጉት። ብዙ ጊዜ ኮፒ ሊንክ አድርጉት። ያው ዋናው ነገር ይሄ ነው። ኦልሞስት አሁን 1000 ልንገባ ነው። ዛሬ ቢያንስ ከ3 እስከ 5000 ገብተን እንደርግ ቮቱ ድምጹን ማለት ነው። ሁላችሁም የሚመቻችሁ እስካሁን ድረስ ቮት ላደረጋችሁኝ ሰዎች በሙሉ አመሰግናለሁ። ስታበረታቱኝም ለነበራችሁ ሰዎች በሙሉ አመሰግናለሁ። ስለዚህ ይሄን ቪዲዮ እንደነገርኳችሁ ለጓደኞቻችሁ ለሁሉም ሰው ሼር አድርጉት። እንግሊዝ ክለቦች እንግዲህ በዚህኛው ሳምንት የቻምፒየንስ ሊግ ጨዋታዎች ብዙ ጎሎችን እያዘነቡ ትናንት አርሰናል 4 አግብቶ ነበር። ዛሬ ቼልሲ 5 አግብቷል። ሊቨርፑልም 5 አግብቷል። ቶተንሃም ብቻ ነው ማግባት ያቃተው። ሲቲ 2-0 ነው ያሸነፈው። ዛሬ የተደረጉ የቻምፒየንስ ሊግ ጨዋታዎች ውጤት ይሄንን ይመስላል። እንደምትመለከቱት ሙኒክ 4-0 አሸንፏል። ቼልሲ 5-1 አሸንፏል። ሊቨርፑል 5-1 አሸንፏል። ከአራት ተከታታይ ሽንፈት በኋላ ነው ማሸነፍ የቻለው። ሞናኮ ከቶተንሃም 0-0፣ ጋላታሳራይ 3-1 አሸንፏል። ማድሪድ ጁቬንቱስን በሜዳው አስተናግዶ 1-0 በቤሊንጋም ጎል ማሸነፍ ችሏል። ፍሎሪያን ቪርትዝ እንግዲህ ጎስት ካደረገ በኋላ ለመጀመሪያ ጎል ኮንትሪቢዩሽን ሊቨርፑል ከተቀላቀለ ማድረግ ችሏል። በ4 ደቂቃ ውስጥ 2 አሲስት 66ኛው ደቂቃ ላይ ጋክፖን አሲስት አደረገው። ከዛ 7ኛው ደቂቃ ላይ ደግሞ መልሶ ሶቦዝሌን አሲስት አደረገው። በ4 ደቂቃ ውስጥ እንደነገርኳችሁ 2 አሲስት። የ12ኛ ክፍል የዚህ ዓመት የ2018 ማለት ነው የማትሪክ ተፈታኞች እንግዲህ አንድ ዜና አለ። መልካም ይባል አይመስል የዚህ ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ማለት ማትሪክ ማለት ነው ከ9ኛ ክፍል እስከ 12ኛ ክፍል በሙሉ ይሸፍናል። ከ9 እስከ 12 ነው የሚመጣው ማለት ነው። ይህን የሚያስታውቀው ትምህርት ሚኒስቴር በላከው ደብዳቤ ላይ እናም 3 ነገሮችን አንስቷል። በዚህ መሰረት የ2018 ዓ.ም የሁለተኛ ደረጃ ማጠናቀቂያ 12ኛ ክፍል ፈተና ዝግጅት ይላል። በስርዓተ ትምህርቱ መሰረት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከ9ኛ እስከ 12ኛ ክፍል የሚሸፍን ሲሆን ተማሪዎቹ የተማሪዎትን ይዘቶች የሚፈተኑ ይሆናል ተብሎ 2015 ዓ.ም የሙከራ ትምህርት ቤቶች 9ኛ ክፍልን በአዲሱ ስርዓተ ትምህርት ሌሎቹ በቀድሞ ስርዓተ ትምህርት የተማሩት በመሆኑ ፈተናው ከሁለቱ ስርዓተ ትምህርቶች የጋራ የሆኑ ይዘቶችን ተጣጥሞ የሚመጣ መሆኑን እንድታውቁ። የፈተና ዝግጅቱ ከላይ በተጠቀሰው መሰረት መሆኑን ተማሪዎች፣ ወላጆች፣ መምህራንና የትምህርት ባለድርሻ አካላት አውቀው ተገቢውን ቅድመ ዝግጅት እንዲያደርጉ ከወዲሁ እንዲያውቁት እንዲደረግ እናሳስባለን። ስለዚህ እንደነገርኳችሁ ፈተናችሁ የሚመጣው ከ9 እስከ 12 ነው። ከዛ በተጨማሪ ደግሞ የዚህ ዓመት የማትሪክ ፈተና ለመፈተን ናሽናሊቲ ግዴታ ነው። ናሽናሊቲ የሌላችሁ ተማሪዎች መፈተንም ሆነ ለማትሪክ መመዝገብ አትችሉም። ስለዚህ ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉላችሁ። ብዙ ሰዎች ጋር እንዲደርስ ያው አካውንቴም ችግር ላይ ስለሆነ አካውንቴ ላይ ገቡና ብዙ ጊዜ ኮፒ ሊንክ አድርጉት። ለአዋርዱ ቦት ማድረጋችሁ ላተረሱ ሰዎች ጋይስ ከሐሰተኛ ዜና ራሳችሁን ጠብቁ። አሁን ላይ በኔ ስም፣ በኔ ፎቶ፣ በኔ ስም እንዲሁም ደግሞ የኔን ድምጾች እየቆራረጡ እጅግ አደገኛ የተባሉ መረጃን በተደራጀ መልኩ እያሰራጩ ይገኛሉ። እጅግ በጣም ነው ያዘንኩት። ምክንያቱም በጣም ብዙዎች እኔን የሚያምኑኝ ሰዎች በእንደዚህ አይነት መረጃዎች እየተሳሳቱ መሆኑን መረጃን እየላኩልኝ ይገኛሉ። ይሄንን ቪዲዮ ለምሳሌ እኔ አልተመለከትኩትም። ምክንያቱም እኔን ብሎክ አድርገውኛል፣ መመልከት አልችልም ማለት ነው። ፕሮፌሰር ብርሃኑ ነጋ ላይ የሐሰት መረጃን አሰራይቷል። በነገራችን ላይ በፕሮፌሰር ብርሃኑ ነጋ ብቻ አይደለም ዶክተር ደሳለኝ ጫኔም ላይ እንደምትመለከቱት እንግዲህ እዚህ ጋር ማየት ትችላላችሁ የሐሳቡን የዜናውን ሐሳብ ማለት ነው። እንደዚህ እያደረጉ እጅግ በጣም በተደራጀ ሁኔታ ስሜን እያጠፉት ይገኛሉ። በርካታ ተከታዮቼንም እያሳሳቱ ይገኛሉ። ስለዚህ የኔ ተከታይ የሆናችሁ እባካችሁ እዚህ ጋር ያለችዋን ፎሎ በማድረግ ይሄ 2 ሚሊዮን በላይ ተከታይ ያለው አካውንቴን ብቻ ፎሎ አድርጉ። እነዚህን አካውንቶች ግን እኔ ራሴ አዘጋቸዋለሁ። እስከዛ ድረስ ግን የተሳሳቱ ሰዎች ካሉ ከመሳሳታቸው መልሷቸው። አጋጣሚ ቲክቶክ ክሬቲቭ አዋርድ ምርጫ ተጀምሯል። እዚህ ጋር ገብታችሁ የኔን ስም ስታገኙ እዛ ጋር መምረጥ ትችላላችሁ። በዛሬው ዕለት እንግዲህ የምንገኘው በማሪዮት ሆቴል ነው። ሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች እንግዲህ ከነገ ከጥቅምት 13 ጀምሮ መጀመራቸውን ተከትሎ በዛሬው ዕለት እንግዲህ የኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር እንዲሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ በተገኙበት እዚህ በማሪዮት ሆቴል መግለጫ ተሰጥቷል። እንግዲህ ከነገ ጀምሮ ይህ የወጣቶች ጨዋታ የሚጀምር ይሆናል። ጨዋታዎቹም ታዲያ እዚሁ አዲስ አበባ እንደሚደረጉ በዚህ ጋዜጣዊ መግለጫ ላይ ተገኝተን ሰምተናል ማለት ነው። በተያያዘ ዜና ታዲያ ኢትዮጵያ ሴቶች ብሔራዊ ቡድን 180 ደቂቃ ብቻ ቀርቷቸዋል። ዛሬ የሚገኙት በታንዛኒያ ሲሆን ወደ አፍሪካ ዋንጫ ለማለፍ ከ13 ዓመታት በኋላ ማለት ነው ወደ አፍሪካ ዋንጫ ለማለፍ እንግዲህ የመጀመሪያ ዙር ጨዋታቸውን አሁን ከደቂቃዎች በኋላ በታንዛኒያ የሚያደርጉ ይሆናል። የመልሱን ጨዋታ ደግሞ እዚሁ በመዲናችን አዲስ አበባ አድርገው ይህንን የደርሶ መልስ ጨዋታ የሚያሸንፉም ከሆነ ታዲያ ወደ አፍሪካ ዋንጫ የሚያልፉ ይሆናል። ለሉሲዎቹም መልካም እድል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ መላው የአሜሪካ ሕዝብ እንደዚሁም ደግሞ የዓለም ሕዝብ ጸሎት
ጸሎት እንዲያደርግላቸው ጥሪ አቅርበዋል። በዚህም ወቅት እንዳደረጉት ንግግር ከሆነ ብዙ የክርስቲያን አማኞች ለኢየሱስ ክርስቶስ የተለያዩ መጠሪያዎችን ይጠሩታል። ከነዚህ መካከል የሰላሙ ንጉስ ወይም ደግሞ የሰላሙ ልዑል እያሉ ፕሪንስ ኦፍ ፒስ እያሉ ይጠሩታል። ስለዚህ የሰላሙ ንጉስ በመካከለኛው ምስራቅ እንደዚሁም ደግሞ በዓለማችን ላይ ሰላም እንዲያመጣልን እንጸልይ፣ ሁላችሁም በየሃይማኖታችሁ ጸሎትን አድርጉልን ሲሉ ምክትል ፕሬዚዳንቱ ጥሪ ማቅረባቸውን ተከትሎ በርካቶች ይህንን ቪዲዮ እየተጋሩት ይገኛሉ። ኢትዮጵያ በማልቀስና እንባ በማፍሰስ ውድድር አንደኛ ወጣች የሚሉ በኤአይ የተሰሩ ቪዲዮዎች አሁን ላይ በሰፊው የተሰራጩ መሆኑን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በዚህ ቪዲዮ ላይም ታዲያ ይህ የምትመለከቱት የኢትዮጵያ ባንዲራን የለበሰው ተስፋ የተባለው ግለሰብ ቻይናና አሜሪካን በመብለጥ ከባድ የተባሉ እንባዎችን አፍስሶ እዚህ ጃር ውስጥ ጠብ ጠብ ካደረገ በኋላ በሚሊ ሊትር ተለክቶ በዚህም ታዲያ ኢትዮጵያ የወርቅ ተሸላሚ ሆናለች ይላል። ይህ የኤአይ ቪዲዮ ታዲያ ብዙዎች እውነት መስሏቸው እንዴት ነው እያሉ ሀሳባቸውንም እየሰጡበት ይገኙ ነበር። ነገር ግን ይህ ፍጹም ውሸት ይሆንና በአርቲፊሻል ኢንተለጀንስ የተሰራ ቪዲዮውን ትንሽ ቀንጨባ አድርጌ አሳያችኋለሁ። ሀሳባቸውን ስጡበትም። 40 seconds to go. Ethiopia still in front, 973 milliliters. Tesfaye is pouring his heart out. Look at that China at 723, the US at 639. Timer. ዓለማችን አዲስ ፓወርፉል ወይም ደግሞ በጣም አቅም ያላት ጠንካራ ሴት አግኝታለች። እሱም ጃፓን አዲስ ጠቅላይ ሚኒስትር መርጣለች። ጠቅላይ ሚኒስትሯም ሴት ነው። ይህም በጃፓን ታሪክ ለመጀመሪያ ጊዜ የሆነ ነገር ነው። እናም ጠቅላይ ሚኒስትሯም የጃፓን ዲፌንስ ወይም ደግሞ የጃፓን መከላከያን ለማጠንከር ቃል ገብታለች። በቀጣይ ሳምንትም ዶናልድ ትራምፕን ሀገራቸው እንደሚያስተናግዱ ወይም ደግሞ እንደሚቀበሉ ይጠበቃል። ይህንም ነገር አስገራሚ ያደረገው ወንዶች ዶሚኔት በሚያደርጉት የጃፓን ፖለቲክስ ውስጥ እሷ መመረጧ። ነገር ግን እሷ ብትመረጥም ጀንደር ኢኳሊቲ የሆነ ጀንደር ዳይቨርሲቲ ወይም ደግሞ የጾታ እኩልነትና የጾታ ዳይቨርሲቲ የሚባለው ነገር ፕሮሞት አታደርግም። ያንን አትሰብም። ኢቨን ሄድላይኑ ፈርስት በናት ፌሚኒስት ወይም ደግሞ የመጀመሪያ ነገር ግን ፌሚኒስት ያልሆነች የሚል አንዳንዶችም ጭምር ኮንዘርቫቲቭ ቪዋን ወይም ደግሞ ኮንዘርቫቲቭ የሆነ አመለካከቷን አይተው የሴቷ ዶናልድ ትራምፕ እያሉ ይጠሯል። እናም ኢምፔሪያል ፋሚሊ ሜሎሊ ሰክሴሽን ወይም ደግሞ የወንዶችን ይሄ የሚወራረሰውን ተዋረዱን በወንዶች እንደሆነ ትደግፋል። ከዛ በተጨማሪ ደግሞ ሰፓሬት ሰር ወይም ደግሞ የተለያዩ አለለክ በተለያየ ስም መጠራት እሱን ትቃወማል። አክቲቪስቶችም የሚሉት የጠቅላይ ሚኒስትር መመረጧ ትልቅ ነገር ነው፣ የሆነ ነገር ጅማ። ነገር ግን ጀንደር ኢኳሊቲ እና ሴክሹዋል ማይኖሪቲ ራይት ወይም ደግሞ ማይኖሪቲ የሚባሉ ትናንሽ የሚባሉ ሴክሹዋሊ ራሳቸውን አይደንቲፋይ የሚያደርጉ የእነሱ መብቶች ይረገጣል። እናም ዳርክ ክላውድ ይሆናል፣ መጥፎ ደመና ወይም ደግሞ መጥፎ አይነት ኢፌክት ይኖረዋል ይላሉ። ይህን የሚናገሩት የኤልጂቢቲኪው ፕላስ ራይትስ አክቲቪስት የሆኑት ናቸው። በከፍተኛ የውሃ ጥማት ስትኳትር ኖረ ውሃ ጥማት ሊገል ሲል ቀዝቀዝ ያለ እርጎ ቀዝቀዝ ያለ ወተት ነገር አግኝተ በዛ እርካታን ስታጠማ እርክት ስትል ይሄ ጥማትን ስትቆርጥ ነው ያለው ስሜት። ለማንቸስተር ደጋፊዎች ይሄ በረኛ የሰጠው እንደዛ በኦናና በዛ በረኛ ሲሰቃዩ አልነበረ። በጣም ነው የሚችሉ ይሄ በረኛ እና ይህ ስሜት የማንቸስተር ደጋፊዎች ስሜት ይመስለኛል። ያው ሰሞኑን አካውንት ችግር ላይ ስለሆነ የአርሰናልም የማንቸስተርም ደጋፊዎች ይህን ቪዲዮ ስታዩት ሪፖስት አድርጋችሁት ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ እያደረጋችሁት አሁን ቪዲዮ ነው ከመስራቴ በፊት የሆነ ቪዲዮ መጥቶ ሊምዳሉ ብረት የሚያጠመም ቋጠሮ የተቋጠረብን እንዴት ነው የምታሸንፈው? እውነቱን ነው። የአርሰናል ደጋፊ የማንቸስተር ደጋፊ እንደዚህ ቁጭ ብሎ የሊቨርፑል ተጫዋቾችን አይኑን ጨለማ እግሩን ቄጤማ እያለ እንዴት ነው እነዚህ ልጆች የሚያሸንፉ? በስነ ስርዓት እንደ አርሰናል ጨዋታ ነው ያየሁት ቁጭ ብዬ ማለት ነው። ይሄ ሌላ ነገር ዲስትራክት ሳያደርገኝ ምንም ስልኬን ራሱ አስቀምጬ ነው ያየሁት ዛሬ። ብቻ የማንቸስተር ሁኔታ ዛሬ አለብን። ግን አሁን የሚያሳስበኝ ምን እያሰብኩኝ ነበር መሰላችሁ? ሰሞኑን ሊቨርፑል ለዚህ ዓመት እንደውም አያሰጋም ያን ያህል። እንደውም ከሊቨርፑል በላይ ሲቲ በጣም ያሰጋል። አቋሙ የተስተካከለ ነው። ጋርዲዮላ ፕሌይንግ ስታይል ነው ደግሞ ያጫወት ሁኔታውን ቀይሯል። ያጫወት መንገዱን ቀይሯል። ድሮ ኳስ በጣም ጮት ቲም ነበር የሚሰራው። ኳስ ይዞ ዶሚኔት አድርጎ ነበር። ኢቭን ያላጥቂ ነበር የሚጫወተው። አማካዮቹ ያገባሉ። በጣም ፉትቦል ፍሎ ላይ በጣም ጎበዝ ነበሩ። ኳስ እነሱ ጋር አሁን አስተውላችኋችሁ ከሆነ በረኛው ዶናሩማ ነው። ጭራሽ በእግሩ አይችልም። አጥቂ ሃላንድ ነው፣ እሱም ያው ነው። ፊኒሽንግ ነው። አሁን ድሪብለር አለው ዶኩ። ሰውየው ከዚህ በፊት ድሪብለር አይፈልግም ነበር። ብቻ ፕሌይንግ ስታይሉ እየተቀየረ ነው። ፕሌይንግ ስታይሉንም ቀይሮት ስቲል ዶሚኔት እያደረገ ነው ፕሪሚየር ሊግ ላይ እና ሁለተኛ ላይ ናቸው። ያው የተመለሰ ነው አቋማቸው። እንደውም እሱ ያሰጋኛል ከሊቨርፑል በላይ። ብቻውን ሲቲን የሚያዝ ቲም ነው የሚያስፈልገው። ሌላኛው ነገር ደግሞ ማንቸስተር በሩበን አሞሪም ስር ማለት ነው ተከታታይ ሁለተኛ ጨዋታውን ያሸነፈበት ለመጀመሪያ ጊዜ ነው ሩበን አሞሪም አሰልጣኝ ካደረገው። አርሰናል ደግሞ ተከታታይ ሁለት ጨዋታ ባክ ቱ ባክ ማለት ነው ምንም ኳስ ኦን ታርጌት አልተሞከረበትም። ይሄ ደግሞ የሆነው ከ20 ምናምን ዓመት በኋላ ለመጀመሪያ ጊዜ። ይሄ ለመጨረሻ ጊዜ ባክ ቱ ባክ ሁለት ተከታታይ ጨዋታዎች ላይ ኦን ታርጌት ያላስተናገደው ኢንቪንሲብል ሆኖ ዋንጫ የበላበት ዓመት ላይ የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነስርዓት ዛሬ ማለትም ሰኞ ከቀኑ 10 ሰዓት ላይ የሚደረግ አሁን ማለትም 8 ሰዓት ላይ በሚሊኒየም አዳራሽ የመንግስት አካላትና ክብር እንግዶች በተገኙበት የሽኝት ፕሮግራም የተደረገላቸው ይገኛል። ለነገርኳችሁ ከሁለት ሰዓት በኋላ 10 ሰዓት ላይ ደግሞ የቀብር ስነ ስርዓታቸው የሚደረግ ነው። በድጋሚ ለወዳጅ ዘመዶቻቸው ለቤተሰቦቻቸው በሙሉ መጽናናትን እመኛለሁ። እጅግ በጣም አስገራሚ ነገር ተከስቷል። በኖርዝ ዌስት ደርቢ ማንቸስተር ዩናይትድም ሊቨርፑልን 2-1 አሸንፏል። ተከላካዩ ማጓየርም አስደናቂ የተባለ ብቃትን አሳይቷል። አንድ እኩል ከሆኑ በኋላም ታዲያ በመጨረሻዎቹ ደቂቃዎችም ባስቆጠራት ጎል ማንቸስተር ዩናይትድ 2-1 እንዲያጠናቅቅ ረድቶታል ማለት ነው። ጨዋታው
እንደተጀመረ በሁለተኛው ደቂቃ ላይ ማንቸስተር መምራት ችሎ ነበር። ከዛም ታዲያ ሊቨርፑል ጎል አስቆጥሮ 1-1 ሆኗል። በመጨረሻም ታዲያ በመጨረሻዎቹ ደቂቃዎችም ሃሪ ማጉዌር ባስቆጠራት ጎል የኖርዝ ዌስት ደርቢን ማንቸስተር ዩናይትድ ሙሉ 3 ነጥብ ይዞ እንዲወጣ አድርጎታል። ጨዋታውም 2-1 ተጠናቋል። ጀማሪ ቲክቶከሮች የሚሰሯቸው 4 ዋነኛ ጥፋቶችን አስመልክቶ በዚህ ሰዓት አንድ መረጃ ልንገራችሁ። ቲክቶክ እየሰራችሁ ቫይራል የማይወጣላችሁ እነዚህን ስህተቶች ምናልባትም እየሰራችሁ ሊሆን ስለሚችል እነዚህን ጥቆማዎች ልስጣችሁ። እስካሁን ድረስ መረጃን እያደረስኳችሁ እስካሁን ድረስ እኔን ፎሎ ያላደረጋችሁ ጤነኛ አይደላችሁም። አሁኑኑ ፎሎ አድርጉኝ። የመጀመሪያውና ብዙዎቹ የሚሰሩት ዋነኛው ስህተት በደንብ ፐርፎርም ያላደረገ ወይም ደግሞ በደንብ ያልታዩ ቪዲዮዎችን ዲሌት ማድረግ ነው። ይህ እጅግ በጣም ትክክል ያልሆነ ነገር ነው። ምክንያቱም አልጎሪዝሙ እኛ ኮንሲስተንት እንዳሉንና ቪዲዮውን የፈለግን ሰዓት ልናጠፋ እንደምንችል ስለሚረዳም ቪዲዮአችንን ቫይራል አያወጣውም ማለት ነው። ስለዚህ ማንኛውም ትልልቅ ፎሎወር ያላቸው ቲክቶከሮችን ተመልክታችሁ ከሆነም ቪዲዮ ቢታይም ባይታይም ዲሌት አያረጉትም፣ ፕራይቬት አያረጉትም፣ አያጠፉትም። ይህንን ስህተት እንዳትሰሩ። ደግሞ ቪዲዮ ፖስት ካደረጋችሁ በኋላ ኢንጌጅ አለማድረግ ነው። የተለያዩ ቪዲዮዎችን በምትመለከቱ ሰዓትም እነዛ ቪዲዮዎች ላይ ላይክ፣ ኮመንት ማድረግ እንዲሁም ከሌሎች ኮንተንት ክሬተሮች ጋር የምትገናኙበት ዌይ ስለሆነ ኮመንትና ላይክ እንዲሁም ሼር ማድረግንም አንደኛው የኢንጌጅመንት ሚትድ ስለሆነ እሱም ይጠቅማችኋል። እሱንም አድርጉ። በተለይ ሴቶችን የሚመለከተው ደግሞ ድራፍት ነው። ድራፍት ውስጥ የምታስቀምጧቸው ብዙ ቪዲዮዎችም አካውንታችሁ ላይ ችግር ሊፈጥሩ ይችላሉ። ስለዚህ ድራፍታችሁ ላይ ሜሲ ድራፍት የሆነ ሜሲ ዳታ ስለሚኖረው አካውንታችሁን ሊጎዳው ይችላል። እነሱን ነገሮች አስወግዱ፣ ቪዲዮዎችን ልቀቋቸው። በመጨረሻም ደግሞ ራንደምሊ የምትቀርጿቸውን ቪዲዮዎች መልቀቅ ከናንተ ይጠበቃል። አንዳንድ ጊዜ ተጨንቃችሁ በሃይ ኳሊቲ የሰራችሁት ቪዲዮ ቫይራል ላይወጣ ይችላል። ነገር ግን ራንደምሊ ቀርጻችሁ የምትለቋቸው ቪዲዮዎች በጣም ሊተኮሱና የተለየ ኢንጌጅመንት ሊያመጡ ስለሚችሉ እነሱ ላይም ትኩረት አድርጋችሁ የትኛውም የምትቀርጿቸውን ቪዲዮ ማህበረሰቡን እስካከበሩ ድረስ በትክክል አድርጋችሁ ልቀቋቸው። ከዛም ታዲያ ኢንጌጅመንታችሁ እየተሻሻለ ይመጣል። ስርዓተ ቀብራቸው ተፈጽሟል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብርም በዚህ ሰዓት ላይ መፈጸሙን ሰምቻለሁ። በዚህም ታዲያ ከፍተኛ የተባሉ የመንግስት ኃላፊዎች፣ ዑለማዎች፣ ኡስታዞች፣ ደረሳዎችም ከዚህ ባለፈም ደግሞ መላው የእስልምና እምነት ተከታዮችም እንዲሁም ደግሞ መላው ኢትዮጵያውያን በቀብር ስፍራ ላይ ተገኝተዋል። ተቀዳሚ ሀጂ ሙፍቲ ዑመር ኢድሪስንም ታዲያ ቀብረዋል ማለት ነው። እጅግ በጣም ያሳዝናል። ታዲያ አላህ የጀነት ያድርጋቸው። መልካም ቀን። ፒያሳ ከሚገኘው ኑር መስጂድ እስከ ሚሊኒየም አዳራሽ በመቶ ሺዎች የሚቆጠሩ ኢትዮጵያውያን የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን አስክሬን ሽኝት ላይ እየተሳተፉ ይገኛሉ። በአሁኑ ሰዓት ታዲያ ቦሌ ተጨናንቃለች። ምክንያቱም ደግሞ ቅድም እንዳልኳችሁ በ10 ሺዎችና በመቶ ሺዎች የሚቆጠሩ ሰዎች ወደ ሚሊኒየም አዳራሽ እየገቡ መሆናቸውን ተከትሎ ነው። ታዲያ ዛሬ ከቀኑ 10 ሰዓት ላይ ቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ይፈጸማል።